አዲስ አበባን ብርጭቆ አስመስሎት አብይ እያየን አይ አብይ ስለጠላ ነው ብቻ አላለማም ብንል ህዝቡ ይስቅብናል። ውሸታሞች ነው ማለት ነው። ያውም መቼ ይሰራ መቼ ነው ሲያልቅ ነው የምናየው። አሁን አዲስ አበባ ላይ መቼ ተጀምሮ መቼ እንዳለቀ አለቀ። ሲመረቅ ነው ማለት ኮሪደር ልማት ተብሎ ሲመረቅ ያለ መቼ እንደፈረሰም አናውቅም፣ መቼ እንደተሰራም አናውቅም። ግን የተንጣለለ ህንጻ ታያለ። ምንም አልሰራም አትበል። አብይ በ5 ዓመት ያውም በጦርነት ውስጥ ነው አዲስ አበባ እንደዚህ ካረገ ጎንደርንና ባህር ዳርን መቀሌን የመቀየር አቅም አለው ማለት አለ። ሰውየው አቅም አለው ማለት አንደኛ አየሩ ልዩ ነው። አዲስ አበባ ለኑሮ ምቹ ነው። አዲስ አበባን በአይናችን እያየነው እንደ ዱባይ ራሱን የቻለ ሲብለጠለጥ ህንጻ ላይ ቆያየ ነው ኢትዮጵያ እያለ ከዚህ በላይ ምን አባት ከድር ሐቁ ነው። እንደ ጉር ነው የሰራ እንዴ የምድር ገነት ነው አዲስ አበባ። በየቦታው ውሃ ይፈሳል ወደ ሰማይ፣ በየቦታው ግሪን፣ በየቦታው አዳዲስ ቢልዲንጎች ናቸው። ይሄ ሰውዬ በ5 ዓመት ውስጥ ነው ያለው። ለምን ዋሻል? አልምቷል። አዲስ አበባን አልሰራም ብትለይ ግን ተሰማ ሐቁን እየተነጋገር እንሄዳለን። ሂዱ ላውንጅ ሰርቷል። በደቡብ በምን ብትሄዱ አብይ ሰርቷል። አብይ ብቻ እየቆነን ነገር ሊመጣውስ እንዴት ይሰራ? አይሰራም። የቀበሌ ቤት ውጭ አርጓት ፏውን የተሻለ ዘመናዊ ቤቶች እያየን ሐቁ ይሄ ነው። ውሸት ነው። ሰርቷል በደንብ አርጎ በ5 ዓመት ውስጥ እየተሰራ ነው። አዲስ አበባ እንደ አዲስ እንደ አውሮፓ ከተማ እያሸበረቀ ነው። እንደ አሜሪካ እንደ ቴክሳስ ከተሞች በስፋት እየተሰራ ነው። ገና አይደለም።